የ3 ሰዓት መንገድ በእግር ነው የምትሄደው። ያን ሁሉ ጀበና ተሸክማ 3 ሰዓት መንገድ በእግሯ ነው የምትሄደው። ጭን ውስጥ ይደረጋል እንዲህ ነው ተሸክማ የምትሄደው። እንዳሰቤት ነው ዝናድረስ እናንተ ቤት እኛም ቤት አልፈን ነው እንግዲህ እነሱ ቤት የሚሄደው። የእኛ እንግዲህ 45 ደቂቃ ነው ገበያ። የእነሱ ደግሞ አጠቃላይ 3 ሰዓት ያስኬዳል። ከዛ በኋላ እና ቤት እንዴት ነው የምትመጪው? በቃ ከቤት ተጣልቻለሁ እንጂ እናቴ እስከ 3 ዓመት አሳደገችኝ። ከ3 ዓመት በኋላ ለአያቴ ሰጣኝ፣ አገባች። አያቴ ደግሞ ከ2 ዓመት በኋላ 5 ዓመት ሲሞላኝ ጎረቤት ነበሩና ለጎረቤት ሰጠች። ልጅ አልነበራቸው እነዛ ጎረቤቶች የነበሩት። ያሳደገችኝ እናቴ ማለት ነው። ልጅ አልነበራትም። አሁን ነበረች እስከ 14 ዓመት እነሱ ጋር ነው ያደግኩት። 14 ዓመት ሲሞላኝ ያው ሁሉም ስለከበደኝ ወጥቼ ሄድኩ ሌላ ቦታ። በ9 ዓመቴ አያቴ ሞተች። እስከ 5 ዓመት አያቴ ጋር ነበር። 5 ዓመት በኋላ ደግሞ ላሳደገችኝ እናቴ አደራ ሰጠች። አያቴ ማለት ነው የእናቴ እናት። እስከ 6ኛ ክፍል እነሱ አስተማሩኝ፣ ያሳደጉኝ ሰዎች ማለት ነው። ባልና ሚስት ናቸው፣ ልጅ የላቸው። ሰውየው መምህር ናቸው፣ ባለቤት ደግሞ ስራ የላቸው። አሳደጉኝ እስከ 14 ዓመት። እዛው እስከ 6ኛ ክፍል እዛው ተማርኩ። ከዛ ሲከብደኝ በጣም ከባድ ስራ የምሰራ ትምህርት ቤት በትምህርት እስከ 1 እስከ 4 በጣም ጎበዝ ነበርኩ በትምህርት ማለት ነው። ከዛ ከ1 እስከ 4 ቤታችን ፊት ለፊት ነው ትምህርት ቤቱ ማለት ነው። ቅርብ ነው። እረፍት ራሱ ስንወጣ የቤት ደርሼ ውሃ ቀድቼ ነው እኔ እረፍት ሰዓት ተመልሼ የምገባ። ልጆቹ ሲጫወቱ እኔ ውሃ ልቀዳ እሄዳለሁ። ያለበለዚያ ምሳ አይሰጠኝም። እረፍት ሰዓት አሁን ትምህርት ቤት ልክ 4 ሰዓት ተኩል ምናምን ይደወላል። ሰዓት ማለት ነው። ወጥተን እንጫወታለን አይደል ውጭ ላይ። በዛች ጨዋታ ሰዓት ቤታችን ትምህርት ቤት ፊት ለፊት ነው። ሰውየው መምህር ናቸው። እዛች ደግሞ ልክ እረፍት ሰዓት እቤት ይሄዳሉ። ሴት ያሳደገችኝ እናቴ ደግሞ ጀሪካን ውጭ አስቀምጣ ነው የምትጠብቀኝ። እዛ ሩጬ ልጆቹ ሲጫወቱ ነው ወንዝ ወርዳለሁ። ውሃውን ቀድቼ ተመልሼ መጥቼ እገባለሁ ወደ ትምህርት ማለት ነው። ልጆቹ ተጫውቶ ላበላብ ይሆናሉ። ነው ውሃ ቀድቼ መጥቼ ላበላብ። 4ኛ ክፍል ወደ 5 ስናልፍ ደግሞ እኮ የምትባል አለች። እዛ ነው እንደምንማረው። የ45 ደቂቃ ነው ከቤት ማለት ነው። በእግር ነው የምንሄደው። በሽፍት ነው። 1 ሳምንት ጧት ነው የምንሄደው። 1 ሳምንት ደግሞ ከ4 ሰዓት በኋላ ነው የምንሄደው። ወደ 5ኛ ክፍል ሳልፍ በጣም እየከበደኝ መጣ ቤት ውስጥ ማለት ነው። ሰዓት ያልፍብኛል። ሁሌ ይገረፋለሁ እያረፈድኩ ማለት ነው። ከዛ ደግሞ በሳምንት 2 ቀን ብቻ እንዲሄድ ፈቀደችልኝ። ያለበለዚያ በቃ ወይ ውጭልኝ አለች። እናቴ ጋር እንዳልሄድ እንግዲህ እናቴ ብዙ ልጆች ወልዳለች። ከዛ ካገባች ከዛ ሌሎችን ወለደቻቸው። በቃ ወደው ማለት ነው። አሁን ያው ኑሮ ስላልተመቻቻት እዛም እሷም ጥሩ ኑሮ የላትም። እዛ እንዳልሄድ እሷም በችግር ነው የምትኖረው። እነዛ ልጆችን ታሳድጋለች። አባቴ እንዳልሄድ ደግሞ እኔ ነኝ አባት የሚል ሰው የለም። ከዛ እሱ ራሱ ሌላ ታሪክ ነው ያለ አባቴ ራሱ ማለት ነው። ከዛ እንግዲህ 5ኛ ክፍል እንደምንም እንደዛ ተማር። በሳምንት 2 ቀን ነው። ከዛ ከትምህርት ቤት ወላጅ አምጪ ሲሉኝ ወላጅ ሂዱልኝ ምናምን ስላቸው ሰውየው መምህር ናቸው። ሰውየው በጣም ጥሩ ሰው ናቸው። በእርግጥ ግን አይመቻቸው፣ ለመሄድ አይመቻቸውም። የስራ ቀን ትምህርት ቤት አይቀሩም፣ አይመቻቸው። በቃ እንዲቀር ሄዱልኝ እንደምንም ማለት ነው። ለምኛቸው ሲሄዱ እቺ ልጅ ለትምህርት ጎበዝ ነበረች። በሳምንት ግን 2 ቀን ብቻ ነው የምትመጣ ምናምን አለ። ከዛ እሳቸው ደግሞ ባለቤታቸውን በጣም ስለሚፈሩ እሺ በቃ እናስተካክላለን አሉና ተመልሶ መጡ። ከዛው በቃ ትምህርት ቤት እንዳታስቀሪያት ከእንግዲህ ትምህርት ቤት ከቀረች እቺ ልጅ እኔና አንቺ እንጣላለን አሏት። በሳምንት 3 ቀን ተፈቀደልኝ። 1 ቀን ጨመረችልኝ። 2 ቀን በቃ የለም አለልኝ። እንደዛ እያልኩ በቃ ጫማ ምናምን ያልቅብኛል። በባዶ እግሬ ሄዳለሁ። ከዛ ሰውየው በጣም የዋህ ናቸው፣ በጣም ጥሩ ናቸው። ደግሞ ሲወጣ ጫማ ገዝቶልኝ 1 ቀን የማላስታውሰው ኮንጎ ጫማ ያለ 5 ብር ነበረች። 5 ብር ነው የምትገዛ። ኮንጎ ጫማ ገዝቶልኝ አዲሱን ጫማ ሲያመጡ ሴትዮቱ አንስታ ደበቀች። ተጣሉ። አትለብስም፣ አይቻልም ጫማ። እሷ እንደፈለገች እየዘለለች እየሄደች እየሮጠች ነው ጫማ የምትጨርሰው። ለእኔ የተገዛልኝን ጫማ ሳልጨርስ እሷ እንደጨረሰች። የእሷን ኮንጎ ነው የሚገዛ። ግን ጥምና ተጣሉ። ነፍሳቸውን ይማርና መምህሩ አርፏል። ከዛ በኋላ በቃ እኔ ምር ነው የሚለኝ ሁሌ።
ስትሰድበኝ ደግሞ እንደ ትልቅ ሰው ነው በቃ የሆነ ትልቅ ሰው። እኔ ደግሞ እንደ እናቴ ነው ማያት በቃ ማለት እሷ ስላሳደገች እንደ እናቴ ነው ማያት። እሷን ትቼ እነሱን ትቼ አሁን ወዴት ሄዳለሁ? ማን ጋር ሄዳለሁ እላለሁ። እናቴ ጋር እንዳለኝ በቃ እሷ በችግር ነው ለምን እሷ ላይ ችግር የምጨምረው እያስባለሁ። ለእናቴ በጣም የማስብላት ወደ 6ኛ ክፍል እንደምንም አለፍ 14 ዓመት ሞላኝ። ወደ 6ኛ ክፍል ሳልፍ ማለት ነው 6ኛ ክፍል ደርሼ በቃ አንድ ቀን እንትን ስራ ሰራለሁ። በእርግጥ በ5ኛ ክፍል በዛ ሰዓት ጫማ ከደበቀችበት ቀን ጀምሬ እኔ ስራ መስራት አለብኝ ብዬ ከዛ አንድ ቀን ቁጭ ብዬ እንትን ስል ልጆች ትምህርት ቤት እያመጡ ቆሎ ይሸጣሉ። ከዛ ቆሎ መጀመሪያ ገንዘብ ግን ከየት አመጣለሁ? 1 ብር ነው ሽምብራ የሚገዛ አንድ ኩባያ አለ። በዛ ኩባያ 2 ኩባያ 1 ብር ነው የሚሸጠው እና 1 ብሯን ከየት አመጣለሁ? ከዛ ግንበኞች ትምህርት ቤት እየሰሩ ነበሩና አንደኛው ግንበኛ ተስፎን የሚባለው የት ሀገር እንዳለ አላውቀውም። አሁን ያ ግንበኛው 50 ሳንቲም ሰጠኝ። 50 ሳንቲም ሲሰጠኝ ከዛ በዛች 50 ሳንቲም እጄ ሽምብራ ገዛው ከገበያ ማለት ነው። ሽምብራውን ገዝቼ ቤት ወሰድኩና ዘፈዘፍኩና ምን ልታረጊ ነው? ቆሎ ልበይ ነው ደግሞ ምናምን ስትል አይ ቆሎ እሸጣለሁ አልኳት። እና የእንትን ክዳን አለ የሆነ የጀርካን ክዳን ነበረ። ከዛ በዛች የጀርካን ክዳን ነው የምንሸጠው 10 ሳንቲም ነው የምትሸጠው አንድ የጀርካን ክዳን ማለት ነው። በዛች 50 ሳንቲም አተረፉ እያልኩ የቆሎ ንግድ ተጧጧፈ። ምንም መነገድ ጀመርኩ። በቃ ማለት የ2 ብር የ3 ብር መውሰድ ጀመርኩ ትምህርት ቤት። ከዛ ለልጆቹ ስሰጣቸው ደግሞ ፍስጣር ግዝ ለምሰጣቸው ደስ ነው የሚላቸው። ከዛ እየሰራው ደስ እያለ መጣ። ለመጀመሪያ ጊዜ 4 ብር ጫማ ገዛው። ያችን ስለደበቀችኝ በቃ በጣም ተናድጃለሁ። በጣም ነው የተሰማኝ ያኔ ማለት ነው። በዛች ጫማ መሄድ ጀመርኩት። በቃ እኔ እዚች ቤት አልቀመጥም ብዬ ለራሴ ወሰንኩ። ሁሌ እናቴን እንግዲህ ማገኛት ገበያ ውስጥ ነው። ይሄን ሽምብራው ምናምን ልገዛ ሄዳለሁ፣ ገበያ አገኛታለሁ እናቴ። በቃ ገበያ ሳገኛት ለእናቴ ደግሞ ያኔ ጨው 25 ሳንቲም ይገዛል። ጨው ለእናቴ ገዛላታለሁ። የ25 ሳንቲም ጨው። በርበሬ ትሰፈራለች 50 ሳንቲም እገዛለሁ ቆሎ ከምሸጥ ላይ ማለት ነው። ከዛ ለእናቴ ገዝቼ ቁጥር ታርጌ እሷ የምትመጣበት መንገድ ላይ ነው የምጠብቃት። የምንገናኝበት ቤት ነበረች፣ ሻይ ቤት ነች። እዛ ቁጭ ብዬ ነው የምጠብቃት። ከዛ እናቴ ትመጣለች። ወንድሜ ናዝላ ነበር የምትመጣ በዛም ሰዓት። ከተቃረፈ ምናምን ተሳስማችን ዘንቢሏ ውስጥ እሷ ሳታውቅ ጣል አደርግላታለሁ። ጨዋና በርበሬው ማለት ነው። ከዛ አስቀምጥላታለሁ። ከዛ በቃ ገዛ ነው 25 ሳንቲም ነው። ሻይም 25 ሳንቲም ነው። ሻይ ጋብዛታለሁ በ50 ሳንቲም። ከዛ እሷ ቅፍ አድርጋ ዘማንኛ መርቀኝ እሷ ትሄዳለች። እሷን ያገኘው ቀን በቃ ለእኔ መንግስተ ሰማያት የገባው ነው የሚመስለኝ ማለት ነው። ከዛ ደስ እያለኝ ወደ ቤት እመለሳለሁ። ሁሉንም እረሳለሁ እና ስታገኝ ትመክረኛለች። ሁሉም ያልፋል እና አይዞሽ ትመክረኛለች። በቃ በርቺ፣ ጠንክሪ፣ ምንም ብትባይ ምንም እንዳፈሪ ሁሉም ነገር ያልፋል። አንቺ ጎበዝ ነው የምትሆኚ፣ አንቺ ትቀየሪያለሽ። በቃ አንቺ አሳቢ ነሽ፣ በጣም ጎበዝ ነሽ። ምንም ነገር ቢሆን ደግሞ ራስሽ ላይ ምንም ነገር መንገድ ላይ ስትሄጂ ጥግ ሄጂ፣ ከመኪና ራስሽን ጠብቂ ትለኛለች። በቃ ትመክረኛለች። ትምህርት ቤቱ መንገድ አስፋልቱ ላይ ስለምንሄድ ትፈራለች እና ትመክረኛለች። ከዛ በኋላ በቃ እሺ እናቴ እኔ ጎበዝ ልጅ ሆንልሻለሁ እላታለሁ። እኔ አንቺንም አግዛለሁ እነሱን ራሱ አግዛቸዋለሁ ምን እላታለሁ። እኔ ሁሌ ቅዳሜ እንገናኛለን፣ በሳምንት ማለት ነው። ገበያ ነው የምንገናኘው። ከዛ በኋላ ልክ እንግዲህ ወደ 6ኛ ክፍል አለፍኩ። 14 ዓመት ሞላኝ። አንድ ቀን ተነስታ ትምህርት ቤት አትሄጂም አለችኝ። ጠዋት ላይ ያሳደገችኝ እናቴ ማለት ነው። ሰውየው ታሞ ሐኪም ቤት ሂዷል። እዛ በፊት እሳቸው ነበር የሚቆጡ። በጣም ተቆጣችን፣ ሰደበች። አንቺ እንዲያውም አለች አሳድጌ አንቺ ባሌ ልታገቢ ነው ወይ አለች። እንደዚህ ስትለኝ በቃ እንደው የሆነ ነገር ውስጥ ምገባ እዛን ሰዓት ማለት ነው። እኔ እሷን እንግዲህ እንደ እናት ነው ማለት፣ እሳቸው ደግሞ ከአባት በላይ ናቸው ለእኔ ማለት ነው። የአባትን ፍቅርም ሰጥቶኛል። ከዛ ያን ቀን ትምህርት ቤትም አትሄጂም ብላ ስመገጅ። ከዛ መጨረሻ ላይ ስትሳደብም ስትመታ ምንም አልላትም። ተመችቼ ማልቅሽ እዛው ነው የምቀመጠው መሄጃ ስለሌለኝ ማለት ነው። እዛ ያንን ቀን እንደዛ ስትለኝ በቃ
ዓርብ ጠዋት ነበረ አስታውሳለሁ ማለት ነው። ዓርብ ጠዋት ላይ ነው የከሰዓት ነበር እና 4 ሰዓት አካባቢ ነው። ስለዚህ ምግብ የለም ይሄ እግሬን ታጠቡ ነበር። አትሄጂም ለምንድነው የምትታጠቢ? መሄድ የለም ዛሬ ከፍቶቹ ውሃ ድስት ታመጫለሽ አለችኝ። ውሃ 2 እንስራ ሞልቻለሁ። ትልልቅ እንስራ ማለት ነው። ውሃ 2 እንስራ ሞልቻለሁ። በቆሎ ደግሞ በእጅ ነበር የምንፈጭው። በቆሎ እንደሆነ ፈጭቻለሁ። ለሊት ተነስቼ በእጄ ለሊት እንደሆነ ወፍጮ ማለት ሄዳለሁ። ወፍጮ አትልም የወፍጮ ብር አይከፈልም ይባላል። ከዛ ሄጄ ማለት ነው እንደዚህ ድንጋይ ነው በቆሎ እንደሆነ ለሊት ፈጭቻለሁ። ስለዚህ ትምህርት ቤት ሄዳለሁ ስላት አይ አትሄጂም አለች። አትሄጂም እንጠፋን አንቺ ነሽ ምስት ነኝ ምስት አለች። ለዚህ ሄደን የዛሬ ትምህርት ቤት ከያሽ እዚች ቤት አልገቢም ማለት እዚች ቤትም አልገባም ትምህርት ቤቱም ሄዳለሁ አልኳት። ከዛ እሷ ፎከረችብኝ እኔም ፎከርኩባት ሄዳለሁ ብዬ ማለት ነው። ትምህርት ቤት ፈተና ነበረ ያን ቀን ፈተና ነበረ የአንደኛ ሴምስተር ማለት ነው። ፈተና ነበረ 6ኛ ክፍል። ከዛ እኔ ትምህርት ቤት አልቀርም መሄድ አለብኝ አልኳት። ፈተና አለኝ ብዬ ደግሞ ለማንኳ ስለምናት እኔ ነኝ ያዘዝኩሽ እኔ ነኝ ውስጥ እንቸልልሽ እኔ ያልኩሽ ነው የሚሆነው። ትምህርት ቤት ከሄድሽ ደግሞ በዛው ማደሪያሽን ፈልጊያለች። ከዛ ሄድኩ ትምህርት ቤት ተነስቼ ነበረ ፈተናው ራሱ የት እንደማድር ነው የማስበው። ፈተና ተሰራው። ከዛ ቁጭ ብዬ እንዴት ብዬ እመለሳለሁ? ቁርሴን አልበላሁም ነበረ ጾሜን ነበረ በዛም ሰዓት ሄድኩት ማለት ነው። ሳልበላ በጣም ረህበኝ። ትምህርት ቤት 10 ሰዓት ተኩል ምናምን ነው የምንወጣ ከትምህርት ቤት ማለት ነው። 8 ሰዓት ሲሆን ላይ ያደረገኝ በቃ ረሃቡ በጣም ነው የራበኝ። ከዛ በቃ የት ነው የማድረው ደግሞ ዛሬ በቃ ሲተጣልች ሰውየው የሉም ሐኪም ቤት ሄደዋል ሆስፒታል ማለት ነው። ሰውየው የሉም እሳቸው ቢኖሩ እንኳን አልፈራም። አሁን የሰው ማድረው በቃ ስለዚህ ምንድን ነው ማድረገው ብዬ ጨናነቃለሁ። ወጣው ከትምህርት ቤት ሰዓት ሲደርስ ወጥቼ ወደ ቤት ሄድኩ። ቀጥ ብዬ አሁን እዚች ቤት እንዳታደርጋለች በቃ አልኳት። እኔ ነገ ቅዳሜ ነው እቺ ቅዳሜ እቤት አላድርም አልልም ግን ዛሬ ብቻ አሳድርኝ አልኳት። ይቺን ቀን ብቻ ዛሬ አሳድርኝ ነገ ግን አልወድም በቃ ከነገ ጀምሮ እቤትሽ ውስጥ አታይኝ ይቺን ቀን ብቻ አልኳት። ከዛ በጥፊ መታችኛል። ተመትቼ አለቀስኩት። በዛ ላይ ርቦኛል። ከዛ ሂጄ ውሃ ምጻለች ጀሪካን ወርውራ ሰጠችኝ። ሄድኩ ውሃውን ቀድቼ መጣሁና ከዛ አሁን እንጀራ ተሰጠኝ ብያለሁ። አሁን እንጀራ ተሰጠኝ ይሁን ብያለሁ። በጣም ርቦኝ ማለት ነው። መሸና 2 ሰዓት ሆነ። እስከ 2 ሰዓት እንግዲህ ምን አልቀመስኩም። ጠዋትም ውሃ እየቀዳሁ ስራ እየሰራሁ ነው ያረፈድኩት። ከዛ በነገር ስትይዘኝ ምግብ አልሰጠችኝ። በቃ ርቦኛል፣ ደክሞኛል፣ በቃ አልቅሻለሁ። በዛ ላይ በቃ እያለቀስኩ ነበር የሄድኩት ትምህርት ቤት። ወዴት ሄዳለሁ? የት ሀገር ሄዳለሁ እያልኩ ማለት ነው። ጋ ሄዳለሁ የት ነው የማድረው? ስመለስ ማታ ደግሞ እንዴት ሆናለሁ? ማታ ላይ ቁራሽ እንጀራ ሰጠችኝ። እቺን ቀመስኩና የዛሬ እንጀራን አገኘው አልኩና ያኔ ነበረ በቃ ራብ በደንብ የገባች። ከዛ እንደዚህ መራባለ እንዳልኩ ያችን በላውና አደር። ቅዳሜ ነጋልኝ። በፊት ጠዋት ተነስቼ የከብቶቹን ቤት ነበረበት ምናምን እየጻፉ ጠርጌ ከዛ ውሃ ቅድቼ የሚሄደው ወደ ገበያ ማለት ነው። አሁን እንግዲህ ቅዳሜ ገበያ ነው ዛሬ ግን ማግኘት አለብኝ። የመጨረሻ ነው ብዬ ወስኛለሁ። 2 ቀምስ ነው የነበረች እና አንዷ ቀምስ 10 ብር የተገዛችልኝ ቀምስ ነበረች። አንዷ ደግሞ 18 ብር ነው የገዙልኝ ነበር ማለት ነው። አንዷን ከላይ አሮጌውን ከላይ ከታች አዲሷን ከላይ ርቤ እጅጌ ሙሉ ነበረችና ከዛ በቃ እግሬን ተጣጥቤ ፊቴን ተጣጥቤ እንትን ነበረችን ብር 50 ነው አሁን ትገዛ ዘይኒት ቀዋፍ ነው የስኪች ነጭ ነጭ እዛው ፊት ልቆስ ጸጉሬን እንደዚህ ያርጋለሁ ቀውለ ቦታ ሰሪ እናቴን እንጂ ጠበቃል። በቃ እናቴ ማግኘት አለብኝ ጨረሽ ሞቱን ብኖር ሳላኝ ለማወቅ ሄድኩና በሰዓት ተገናኘን። እዛች ቤት ሁሉ ነው መጣበቃል። እንግዲህ ዶም ወሬ ነው ትችላል ቤት አለች። ምንም እንደዚህ በቃ ግጥ ማለት የሳምኳት ወንድሜና አዝላ ነው እንግዲህ እኔም ብላ ነው በየሳምንቱ ብትመጣ እንጂ እሷ የምትገዛው ነገር የላትም። ገንዘብ የላትም እሷ። እኔ ብቻ አይታም የምትመለሰው መጥታ ማለት ነው። እሷም ቀን ስራ ነው የምትውለው። የቱን የፈለገ ሀገርም ቢሄድ እኔ ጎበዝ ልጅ ነኝ እና ሰብቼ አንቺ እዚህ ድህነት አወጣሻለሁ እና እኔ መሄድ አለብኝ አልኳት። እኔ ጋር ነይና ቡና እየደረሰ ነው የቡና ወቅት ማለት ነው።
እኔ ያለሁበት ሀገር ቡና እየደረሰ ነው። እሱ ያለበት ሀገር እንግዲህ ቡና አለ። የሰውን ቡና መልቀም ትችላለህ። ቡና እየደረሰ ስለሆነ ቡና ትለቅሚያለሽ። ግን ያው ባለቤቷ ስለሚቆጧት እንትን ነው ስለሚቆጡ ብቻ ግን ይህ እንደምትቀመጭ አላውቅም እንጂ በጣም ጠጥቶ ሲመጡ ምንድን ነው የሚያረጋቸው አለች እና ፈራች። ተከትያለሁ ይሄን ነበረ እንደዛ ስትለኝ ማለት ነው። እሱም አለ እንደ በቃ አይ በቃ እዛ እንኳን አልመጣም እንጂ ከምትጣይ በጣም አንዴ ሁለት ሄጄ ደግሞ አይቻለሁ። እንዴት እንደሚቆጧት እንዴት እንደሚጣሉ ሁለቱ አይስማሙ። ጠጥቶ መጥቶ በቃ ይደበድቧታል እና እሱን አይቻለሁ። ከዛ በቃ እዛ እንኳን አልመጣም እንደው እዚሁ የሆነ ስራ ፈልጋለሁ እንጂ ይሄ ቆሎም እየተሸጠልኝ ነው፣ ደህና እየሄደልኝ ነው፣ ችግር የለው ምናምን አልኩና ረሳሷል። እሷም ማለት ነው። ከዛ በኋላ በቃ እንደተለመደው ተሳስመን ምናምን ተቃቅፈን እሷ ሄደች። እሷ ቤት እንግዲህ አልመለስም ብያለሁ አይደለ? ከቤት ወጥቻለሁ። ከዛ መምሩም ከሆስፒታል ተመልሶ መጥቷል። 2 ልብስ ደርባ ነው ሄደች። ወደዚህ ቤት አልመለስም ብላለች ብላ ተናግራለች። ተጣልተን ወጣለች ብላ ነገረቻቸው ማለት ነው። እሱ ደግሞ ገበያ ውስጥ ማቶ ሲፈልጉ ይዋሉ እና ከእናቴ ጋር የምገናኝበት ቦታ ያውቃሉ። ለእናቴ ሸኝቼ እየተመለስኩ እንደዚህ ተገጣጠሙ። ልክ 9 ሰዓት አካባቢ ቀኑ ማለት ነው። እንግዲህ እኔን ካገኘች በቃ ቢያንስ 30 ደቂቃ በቃ ትስመኛለች፣ ታቅፈኛለች፣ ምን ትላለች። እሷ ትሄዳለች፣ ወደ ቤቷ ትመለሳለች። ምትገዛውን የሚላት ጫውና በርበሬ እኔ ገዛላት በቃ ሄዳለች። ሌላውን ቀን ስራ እየሰራች በቃ ትጠቀሙ እዛው መንደር ለመንደር ማለት ነው። ከዛ በኋላ መጡና የት ምንድነው እውነት ነው የተጣላሽው ተባለ። ቤተጋ ከናት ሲከትሉ አዎ እንደዚህ ተጣልተናል፣ ግን ወደ እናቴ ቤት አልመለስም ከእንግዲህ የት ነው የምትሄጂት? የፈለኩበት ቦታ ሄዳለሁ፣ ፈጣሪ ያለልኝም ቦታ ሄዳለሁ አልኳቸው። እንደዛማ አይደለም እኔ አሁን ቀጥለሽ ወደ ቤት ነው የምትመለሽ። እኔ መጥቻለሁ፣ ትናንት እኔ ስለሌለው ነው የተጣላችሁት ምናምን አሉ። ትሉኝ አይ አይሆንም እኔ አልመለስም ወደ ቤት እና የት ነው የምትሄጂው? አልመለስም ጓደኛዬ ጋር ሄዳለሁ አልኩ። የሆነች ጓደኛ ነበረች፣ ሙስሊም ነበረች። እነሱም ያሳደጉ ሙስሊም ናቸው እና ጓደኛዬ ነበረች እና እሷ ጋር ሄዳለሁ፣ ፋጥማ ነው የምትባለው፣ ፋጥማ ጋር ሄዳለሁ ስላቸው እሺ በቃ ለዛሬው እሷ ጋር ሄደሪና ደጅሽ ሲበርድልሽ ነገ መጥቼ ወስድሻለሁ፣ እሁድ ማለት ነው። ከዛ ከባለቤቴ ጋር ማስታረቅሻለሁ፣ ታረቃላችሁ ስትረጋጊና 2 ብር ሰጡኝ። 2 ብር ሰጥተውኝ ቅዳሜ ደግሞ እሳቸው 1 ብር የሚከፍሉልኝ እቁብ ነበረ። ቅዳሜ 1 ብር ደብቆ ነው የሚከፍሉልኝ የሚሰጡኝ እና የአክስቴ ልጅ ማለት ነው። እሷ ተለቅ ትላለች። ከእሷ ጋር ነው የገባነው። በየሳምንቱ 2 ብር ነው እቁቡ የሚጣለው። እሱ 1 ብር እኔ 1 ብር ገባ ነው እቁቡ። ያቺ 1 ብር ግን ለእኔ የምከፈል እሷ እንጀራ እየፈጨች እየሸጠች ነው የምከፍለው። ለእኔ ደግሞ መምህሩ ከሚስታቸው እየደበቁ ነው የሚከፍሉልኝ። ከዚች እቁብ ስትወጣለች ቀምስ ብሎ ማለት ነው። እቁቡ 50 ብር ነው የሚደርሰን። 100 ብር ነው እቁቡ ማለት ነው። 100 ብር ነው እንግዲህ የምንቆጥረው። የሳምንቱ 2 ብር እንጥላለን። ያን ቀን እንግዲህ ቅዳሜ ጠዋት ላይ ነው የሚወጣ እቁቡ። እጣው ሲነሳ የእኛ እጣ ወጥቷል። ያን ቅዳሜ ማለት ነው። ከዛ ገበያ ውስጥ እሳቸው ጋር እንደዚህ ከተሰነባበትኩ በኋላ ከዛ እየሮጠች መጣች። መዲመድ ያለች ወይና እቁብ ወጣልን እንኳን አልጓና የወጣት ተቀብዬ መጣሁ። 100 ብር ተቀብዬ ነው እንጂ 50 ብር ሽናት እንግዲህ እኔ 15 ብር ምናምን ነበረኝ እጅ ላይ ማለት ነው። በዛች ልጠፋ ነው እንግዲህ በ15 ትራንስፖርት ስንት እንደሆነ አላውቅም። እንዴት ሆነ እንኳን አላውቅም። የት እንደሚሄድም አላውቅም። አልወሰንኩም። ከዛች ሰዓት 50 ብር ሰጠኝ። ስማ እንዴት ደስ እንዳለኝ 50 ብር ለመጀመሪያ ጊዜ አገኘው። በቃ ወጣኳት። ከዛ 50 ብር ሰጠችኝና 15 ብር ነበረኝ ራሴ። የመምሩ 2 ብር ሰጥቶኛል። 18 ብር 68 ብር አይደለም የሆነው። ያስማም በቃ ተወኛል። ችን ብር ያስኩና ያቺ ጓደኛዬ ሙስሊማ ጓደኛዬ ነበረችና ሄድኩ እሷ ጋር። እሷ ደግሞ ጀበና ትሸጠው ከአንዱ ገበያ እያመጣች እዛ ገበያ ነው ጀበና የሚሸጠው። እሷ ጋር እየሮጥኩ አንድ ማስጀምራ ነበር አልሸጥም ነው ፋታ ያልኳት ጀበና ያልሸጥ ይኸው ትናንትና ያመጣሁት ጀበና 1 ብር ተሸጠ። 1 ብር የለኝም ርቦኛል አለ።
ይፈራል። እኔ ቦምቦሊኖ ገዛልሻለሁ አልኳት። ጀበናውንም እስራቲ በቃ እናንተ ቤት ነው የምሄደው ዛሬ አልኳት። የእነሱ ቤት ደግሞ ከኛ እዛ ገበያ የ3 ሰዓት መንገድ በእግር ነው የምትሄደው። ያን ሁሉ ጀበና ተሸክማ 3 ሰዓት መንገድ በእግሯ ነው የምትሄደው። ጭድ ውስጥ ይደረጋል ነው ተሸክማ እንዳሰቤት ነው ናድር እናንተ ቤት እኛም ቤት አልፈን ነው እንግዲህ እነሱ ቤት የሚሄደው። የኛ እንግዲህ 45 ደቂቃ ነው ገበያ። የእነሱ ደግሞ አጠቃላይ 3 ሰዓት ያስኬዳል። ከዛ በኋላ እና ቤት እንዴት ነው የምትመጪው? በቃ ከቤት ተጣልቻለሁ እንጂ ጋር ነው እሱ እውነት አልመሰላት። እሺ በቃ ጀበናውን እንካፈልና እኔ ደግሞ ሳምንት ስሸጥ ብሩን ሰጥሻለሁ። አሁን ቦምቦሊኖ እና ሻይ ይያዝ ተገዛልሻለሁ እናንተ ቤት ልደር እንጂ አልኳት። ጭድ ውስጥ ነው የሚደረገው ጀበናው ማለት ነው። ጭድ እንዳይ ማህሉ ጭድ ይደረጋል። ከዛ ማዳበሪያ ውስጥ ይደረጋል። 5 ጀበና እንዴት ትሸከማለህ? 6 5 ማለት ነው። ከዛ እንዴት ተሸክመሽ ያለምኩ ባላባስ ነው ወከነ ነው የሚባለው ብሎ ልጅ ያለፈች ነው አለፈች ተሸክመሽ ማለት ነው እንዳይዙ ከዛ ስሯት ግን ብዛ ወደ ከዛ 6 ጀበና ዛ ዱቄት ዝባ ማለት ነው። ውሃ ነው የሆንኩት እንግዲህ ጀበና ራሱ ብር 50 ነው በዛ ሰዓት የሚሸጥ 6ቱን አባዘን። ከዛ በኋላ ጽፍራለኛ ምሳ አስራት ነው ያለው አልኩት። ከዛ ይግሪታል አላጣ ከዛ በኋላ የተሰበረውን እዛ እከፍልልሻለሁ በቃ እንዳትቆጪ ምናምን ስለ ወይኔ እኔ እኮ የገዛሁበት ምናምን ስትል በቃ እከፍላለሁ አልኩ። በርኬታ ትሽም ከፊልኝ አለች። እከፍልልሻለሁ ምናሻሽት አልኳት። ሄድኩ እነሱ ቤት አደርኩ። ጀበናው የተሰበረው እዛው ቀረ። የትኛው ነው የተረፈ የትኛው ነው እንትን ያለ አለንም በቃ ተሰብሯል ብለን እዛው ጥለን እንዲወጥ ነው ታሄድኩ እነሱ ቤት። እሁድ እንግዲህ ጠዋት ላይ ተነሳውና የእነሱ ጎረቤት ነጋዴ ያለች ጋምቤላ እየሄደች ልትነግድ ማለት ነው። እንቁላል ቅቤ ምናምን ወደ ጋምቤላ ተወስደዋለች። ሀገማል ባለኔ ጋምቤላ የሚባል ሀገር መሄድ እፈልጋለሁ ውሰጂኝ፣ ጎረቤትሽ ጋር እቺ ነጋዴ ጋር ውሰጂኝና እሷ ስጪኝ፣ እኔ ደግሞ ሂጄ እዛው ሰርች ይሄ ስራ ማግኘት ይላለች እንጂ ለሊት ማለት ነው። አብረን ሌተኛና እየተመካከርን ነው እንዲያደርና ያን ቀን ይሄ ስራ እኔ የቤተሰባችን ችግር አልቅ እኔ ትምህርት እየተማርኩ ጀበና እየነገድኩ ቀኑሩ መሮ ሳለች እንደኔማ አይሆንም። አንቺ ቢያንስ እናትሽ ጋር ነው ያለሽ፣ እናቷ ደግሞ ታሞ ነው ያሉት በዛን ሰዓት። አባት ብለለሽ እኔ ወይ ከአባት ወይ ከእናት ወይ ከምን የለኝ እኔ ሰው ቤት ነው ያለሁ ዲልኝ ብዬ ደግሞ እሷን አጽናናታለሁ የራሴ ወደዛ ብዬ ማለት ነው። በቃ እኔ በቃ ልጥፋ አልኳት። እንሂድ አብረን እንሂድ ወደ ጋምቤላ እንሂድና እዛ ሄደን ሰው ቤት ገብተን እንሰራለን። በቃ ይህ ስራ ይቅርብሽ፣ በቃ የጀበና መሸከሙ መከራ ነው አልኳት። በቃ እንሄዳለን። እንዲያውም አለች አንቺ ቅድሚያ ሄጄ አንድ በግ አልፍቼ በጓን ሽጬ እናቴን ግን መኖሯን ነው መሞቷን ሳላይ ይቻለ ሄድም አለች። እንደዛ ስትል በቃ እነሱ ከሆነ እናትሽንም ትተሻት ሂጂ በቃ ስለይላቸው ወይ ከዳኑልሽ በደንብ ወይ ደግሞ የሆነ ነገር ከሆኑ ከዛ በኋላ ነው የምትሄጂ በምትመጪ በቃ እኔም እስከዛ ሂጂ ሰው ቤት ገብቼም ምንም ቢሆን ሰርቼ እብር እልክልሻለሁ አልኳት። እሷንም ማለት ነው እንግዲህ ራሴን አላውቅም እኮ። ከዛ ስላል እሺ አለችኝ። የጀበናውን ብርም አልተቀበለችኝ። 20 ብር ነው ምናምን ስሰጣት እምቢ አለች። ትራንስፖርት ይሁንልሽ አንቺ ሰርተሽ በኋላ ትሰጪኛለሽ አለች። በጌን ሸጠዋለሁ ከፈለኩ አለች። አንድ በግ አለች። እዛ ያቺ ነጋዴ ጋር ሂዳ አገናኘችኝ። እሷ ወደ ጋምቤላ የምትሄደው ጋር ማለት ነው። ብር ካለሽ ትራንስፖርት ካለሽ በራስሽ ነው የምትሄጂ፣ እኔ ምን አገባኝ መኪና ወስድሽ አለች። ያቺን ነው ማለት ነው። አንደኛ አልኳት። ስንት ብር ነው ትራንስፖርት ስላት 50 ብር ነው አለችኝ። እና ከዛ ሄድኩ በቃ በዛች በ50 ብር አለኝ ትራንስፖርት ጋምቤላ ያደርሰኛል ብዬ በቃ ወስኜ ሄድኩ። ከዛ መኪና ላይ ወጣን። መኪናው መንገዱ በዛን ሰዓት አስፋልት አልተሰራም። የጋምቤላ መንገድ ራሱ አስፋልት አልተሰራም በዛን ሰዓት ማለት ነው። ልክ ኩላሊት የምትባል መንገድ አለች፣ ጥምዝምዝ ያለች መንገድ ነች። በጣም ነው የሚያስፈራ።
እንግዲህ በመኪናም ሂጄ አላውቅም። ለመጀመሪያ ጊዜ ነው መኪና መንገድ ላይ ሲያልፍ ነው ማይ አልፌ ነው ትምህርት ቤት ሲሄድ መኪና ሲያልፍ እንጂ ሂጄበት አላውቅም። ለመጀመሪያ ጊዜ ነው መኪና ውስጥ የገባው። በዛን ሰዓት ዛይር እያለ ልክ እዛች ኩላሊቴ ጋር ሲደርስ በቃ ለቅሶን እየጀብ እያለቀሱ ምን ሆነሽ ነው አሉ። ልጅቷ ሹፌሩ አጠገብ ቁጭ ብላ እየቃመች ነው የምትሄደው። እሷ እየቃመች ትሄዳለች። ሹፌሩ አጠገብ ቁጭ ብላ ነጋዴ ነች። በቃ ጨርቅ ሚንጫት እሷ ሹፌሩ እየቃሙ ነው የሚሄደው። መርቀማል በቃ ሁሉም ሰው እዛ ሁሉም እየቃሜ ነው የሚሄደው ጫት ማለት ነው። ከዛ ልጅቷን ሹፌሩ አጠገብ ቁጭ ብላ ትቅማለች። ምንድን ነው የምታለቅሽ? አባ አታልቅሽብኝ፣ ከፈለግሽ አኘካ አድርጊበት አለች። ጫቱ ማለት ነው። ይህም ጥሩ ሆን እንደ ሰው ያጽናና ይሆን ርቦኛል። ገባ በዛ ሰዓት ርቦኛል። ይህ ምግብ ይሆን እንዴ አሉ። በጣም ስለራበኝ ቤት ውስጥም ደግሞ ያሳደጉኝ ይቅማሉ። በቃ ረሃብ ማስታገሻ ነው የሚመስለኝ እንጂ እንደ ሱስ ምናምን አይመስለኝም። እሺ ስጭኝ አልኳት። እንደውም ማለት ነው ከነገራባው ገራባው የሚባል አለ ቅጠሉ ማለት ነው የሚጣል አለ። እንደዚህ ስሰጡኝ እኔ ከነገራባው ሽንጥጥ አርጌ ሩብስኝ ስላለ ትንስለኛ ውሃ ሰጡኝ። ተቁፋልና በቃ ጎመን እንደበላ ሰው ማለት እንዴ ማሸጋ ነው እናንተ ጎመን ኡመር አንድ ለቀን እናንተ ገጀ በልተን ለጎመን በቃ ሸጋ ነው አልኩና ያቺን ጫቱን ዋጥኩት። በቃ እንዳለ ሰው አፉ ውስጥ ምናምን አስቀምጠው ብሎ ይሄዳል። እኔ ዋጥ አረኩና ከነገራባው ማለት ነው። እዛ ልክ ፍተሻ ቦታ አለ ማሮቀኛ ላይ ማለት ነው። እዛ ደረስ። እዛ ስንደርስ መታወቂያ አሉ ፌዴራሎቹ። እኔ ትንሽ ልጅ ነኝ፣ ከኔ ጋር ናት እህቴ ናት አለች። እዛ ትንሽም ስለሆንኩ ማንም እንትን አላለም። ከዛ ፍጠጥ ትላለች ስላዳ ልጅቷ አለ ወታደሩ ማለት ነው ፌዴራሉ። ከዛ ለካ እኔ ምርቅና አድርጎኛል መሰለኝ አይነት ታፈጠው ልጅቷ ህጻናት ልጅ ተፈጠቁ ለህ አይ ውሃ ጠጥታ ነው ውሃ ያስፈጣል አለ ምናምን አለ። ሰው ሁሉ በሳ ብርስ ያለ ነው እኔ ማላቅም ስለዚህ እንደኩላል እንዳለፉ በቃ ቅጭቅጭ ያረገኝ ማኪና ቀጥቀጥ ነው ማለት እሱ ለመንካት እንደዚህ ወደ ላይ ላለው የሚያረገኝ በቃ ምርቃናው ለካ እንደርድሩ የሚያረግ ይሆን እንዴት እንደሚያረግ አላውቅም። ልክ ቦንጋ የምትባል ቦታ አለች። ቦንጋ ድንቢ ላይ ደግሞ የመጨረሻ የኮቴ ምናምን ይባላል። ከፍለ ነው የምታልፈው። እዛ ትተሻለ። ከዛም እዛ የሚፈትሽ ፌዴራል ሆኖ የእኛ ሰፈር ልጅ ያመምሩ ያስተማሩት ልጅ ነው። እዛው ያስተማሩት ልጅ ነው። እዛው ያደገ ነው። ከዛ ሲያይ እኔ ከእህቱ ጋር ነበር የምማረው። ያቀኛል። አንቺ የታባሽ እየሄድሽ ነው አለኝ። እንደዚህ አይቶኝ ማለት ምንድን ነሽ? የት እየሄድሽ ነው? ከማን ጋር ነው እየሄድሽ ያለሽው? ስለ አቅም ጋምቤላ ነው። ጋምቤላ አይደለ እንደ ከዚህ ቀጥሎ ጋምቤላ ነው ምናምን ብሎ እሱ ስለሚያወራ ነው እንግዲህ የማውቀው። ከዛ ነይ በይ ውረጅ። አሁን ጠዋት ቀጥ አድርጌ ነው የምመልስሽ ወደ ቤት። ትምህርት ትሰሽ ምን ትሰሽ ጋምቤላ ያለሽ አንቺ ህፃን ልጅ አይደለሽም? ወዴት ነው የምትሄጂ? ማን ጋር ነው የምትሄጂ ስባል ማን ያመጣሽ ምናምን ሴት ልጅቷ ትሰጣለች። ምንም አልተናገረችም። እኔም እሷ ናት አላልኩም። ራሴ ነው ተነስቼ የወጣዋል። አጋጣሚ የአክስቴ ልጅ እዛ አለች፣ እዛ ትሉጋ ማለት ነው። ከዛ እሷ ጋር ወሰደኝ። ነይ በቃ አክስትሽ ልጅ ጋር ውሰድሽ ብሎ እሷ ጋር ወሰደኝ። እሷ ደግሞ ወደ ሌላ ሀገር ልትሄድ መካሪ የምትባል ሀገር አለ። ከጋምቤላ ናት ወደዛ የምትሄደው ማለት ነው። እቃዋን አሳስራ ጨርሳ ተዘጋጅታ ጠዋት ሊሄዱ ነው። አንድ ልጅ ወልዳለች። አንድ ልጅ አላት፣ ባለትዳር ናት። ጠዋት ሊሄዱ ነው። ከዛ በኋላ በቃ እንዳውም ጥሩ ሆነ፣ አትመለሽም አልመልሳትም አለችው ለሱ ማለት ነው። ከዛ ለፌዴራል ለሆነው ልጅ ጎረቤታችን ልጅ ነው እንግዲህ አልመልሳትም። ምክንያቱም ሰው እየፈለኩ ነበረ እዛ ስራ ለመስራት ስለምንሄድ ንግድ ነጋዴ ናቸው እንግዲህ ሊነግዱ ሄዱት። እዛ ስለምሄድ ልጄን ትይዝልኛለች፣ ልጄን ትሸከምልኛለች አለች። እንደዛ ስትል ደስ ነው ያለኝ። ምክንያቱም በቃ ልጇን እሸከምላታለሁ፣ ሀገርም በዛው አውቃለሁ፣ የሆነ ገንዘብም ትሰጠኛለች፣ እናቴንም አግዛታለሁ። በቃ ተመልሼ እዛች ቤት አልመለስ እንጂ የፈለገ ቦታ ይሆናል። ከዛ በኋላ እሷ ይዛኝ እሷ ጋር አደርኩ። ምግብ ሰጠች። በቃ አሁን አስታውሳለሁ ያንን ቀን ማለት ነው። እዛ ከመኪናው ወርጄ እዛችሁ ቦንጋ የምትባል ቦታ ወረድኩና እሷ ቤት መብራት ጠፋብን። እንግዲህ እስኪ እንቀጥላለን። ጎረቤት ሁልቤት አለ፣ መጠጥ ምናምን ሁልቤትም አለ እና
አንድ ሙዚቃ አለች ማላይ የምለው ሙዚቃ ማለት ነው። እንደዛ የሚሉ ያንቺ ሙዚቃ ከውስጥ ያጠፋል። እንደታ በምርቃና የምሰማው ነገር ሲተፋውስ ያንቺ ሙዚቃ በቃ ያ ሙዚቃ ከጎረቤት እንደዚህ ማላይ የምለው ማለት ነው። ሳዳምጠው እንጂ ማላይ የሚለው አማላይ ምንድን ነው? ራሴን ጠይቃለሁ። ምንድን ነው ማላይ ማለት? አማላይ ይላል። እንዴት ደግሞ ላይ ይጨፍራሉ ብለን እንደምን ጠዋት ሄድን። በቃ በሚቀጥለው ፓርት ደግሞ ይቀጥላል። ከዚህ ቀጣይ ያለው ደግሞ የሚገርም ሌላ ማለት ነው። እንግዲህ ተከታተላችሁ እናመሰግናለን።